ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች፣ እንግዲህ እኔ ዛሬ ለዩቲዩብ አዲስ ነኝ። እዚህ ዩቲዩብ ላይ መምጣት የፈለኩት መስራት የምፈልጋቸው ጉዳዮች አሉ። ማለት ብዙ ትኩረት ያላገኙ በተለይ በወላጅ አልባ ህጻናትና ወጣቶች ሴቶች ላይ ማለት ነው። ይህንንም ለመስራት ያሰብኩት ከራሴ ህይወት ታሪክና ከራሴ ኤክስፒሪየንስ ከወሰድኳቸው ብዙ ነገሮች አንጻር በተለይ ሴቶች ላይ ያለው ጫና ከፍተኛ በመሆኑ ብዙ ጊዜ እንደ በሴቶች ጉዳይም በህጻናት ጉዳይም እንደ ጄኔራል ነው የሚታዩ ሴቶች ነው እንደዚህ ጥቃት ስለሚደርስባቸው በብዛት ጉዳትም ጥቃትም የሚደርስባቸው ግማሹን እንኳን የሚወስዱት ወላጅ አልባ ሴቶች ናቸው። እና ወይም ደግሞ ይሄ አቅማቸው ደካማ የሆኑ ወላጆች ልጆቻቸውን ለአሳዳጊ የሚሰጡ ላሳዳግና በአሳዳጊዎቻቸው የሚደርሰው በደል ይብሳል እያስባለሁ እንደራሴ ማለት ነው። እና እዚህ ዩቲዩብ ላይ በዚህ ዙሪያ መስራት ፈልጋለሁ። ብዙ በሳይኮሎጂ በማህበራዊ በሶሻል ላይፋቸው ላይ ያለውን ተጽዕኖ አጉልቶ የሚያሳይ ነገር መስራት ፈልጋለሁ እንደ ሴት ማለት ነው። እና እኔም ካሳለፍኳቸው አንዳንድ ኤክስፒሪየንሶች ተነስቼ ይሄንን ነገር ልሰራ አስቤያለሁ። እና እናንተ ሰፖርት ብታረጉኝ ሰብስክራይብ ብታረጉልኝ እና በቃ አንዳንድ ሀሳቦችን እያመጣው እንደዚህ ባወራ ደስ ይለኛል። ብታበረታቱኝ ደስ ይለኛል። እና እንዴት ነው ምን ታስባላችሁ? ኮሜንት ላይ በቃ እናንተ ይሄ ሀሳብ ጥሩ ነው ብላችሁ የምታስቡትን በተለይ በወላጅ አልባ ህጻናትና ወጣቶች ላይ ሴቶች ላይ እንዲሁም ወንዶች ላይ በአሳዳጊዎቻቸው ያለውን ጫናዎች አሳዳጊዎች ደግሞ ልክ ወላጅ አልባ የሌላቸው ልጆች ሲረከቡ እንዴት አይነት አስተዳደግ ማሳደግ እንዳለባቸው ምናምን እነዚህን እዚህ ዩቲዩብ ላይ ባወራ ደስ ይለኛል እንደኔና እንዴት ነው ትቀበሉኛላችሁ ወይ ታግዙኛላችሁ ወይ? የሆነ ትንሽ ተጽዕኖ መፍጠር ከቻልን ትንሽ ደግሞ በቃ የሆነ ያክል ትምህርት የሚሆን ነገር ለማህበረሰቡ ብናቀብል ብዬ አስባለሁ። ይህ ጥሩ ነው የምትሉ ሰዎች ሰፖርት እንድታረጉኝ ሰብስክራይብ አድርጋችሁልኝ በሳምንት አንዴ ምናምን እንደዚህ የመጣን አንዳንድ ነገሮችን ብናወራ ደስ ይለኛል። አመሰግናለሁ። ወዳችኋለሁ።